አንድ ሰው የህይወቱ የመጨረሻ ሰከንዶች ላይ መድረሱን በእርግጠኝነት ቢያውቅ በዛች ጠባብ የጊዜ መስኮት ውስጥ ምን ሊናገር ይችላል? ጸጸት፣ እውነት ወይንስ ለዓለም የሚተውት የመጨረሻ ስጦታ? በዓለማችን ታሪክ በተለያዩ ወንጀሎች ተከስተው የሞት ፍርድ የተፈረደባቸው በርካታ ግለሰቦች አሉ። በዓለም አቀፍ የህግ አግባብ መሰረት ደግሞ እነዚህ ሰዎች ፍርዱ ከመፈጸሙ ከደቂቃዎች በፊት የመጨረሻ ቃላቸው እንዲናገሩ ወይም እንዲጽፉ መብት ይሰጣቸዋል። አንዳንዶቹ ጥፋታቸውን በቅንነት ተቀብለው ይጸጸታሉ። አንዳንዶቹ ግን እስከ መጨረሻው ንጹህነታቸውን ለመሞገት ይሞክራሉ። ሌሎች ደግሞ ማንም ያልጠበቀውን አስገራሚ ምስጢር ተናግረው ያልፋሉ። በዛሬው ፕሮግራማችን የሞት ፍርድ ከመፈጸሙ ጥቂት ሰከንዶች ቀደም ብሎ በይፋ የተመዘገቡ 4 እጅግ አስገራሚና ልብ የሚነኩ የመጨረሻ ቃላትን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የመጀመሪያዋ ታሪካችን የምትጀምረው ከእስያዋ ሀገር ኢራን ነው። ራይሃን ጀባሪ ትባላለች። በሙያዋ ተስፋ የተጣለባት ወጣት አርክቴክት ነበረች። ህይወቷ ሙሉ በሙሉ የተቀየረው ግን አንድ ቀድሞ የስለላ መኮንን በሙያዋ እንድታግዘው በስልክ ጠርቶ ወደ ቤቱ በጋበዛት ወቅት ነበር። ራይሃን ልትረዳው ወደ ስፍራው ብታመራም በቤቱ ውስጥ የጠበቃት ግን ፈጽሞ ያላሰበችው አደገኛ ሁኔታ ነበር። መኮንኑ በቁጥጥር ስር ሊያውላትና ጥቃት ሊሰነዝርባት ሲሞክር ራሷን ለመከላከል ስትል በያዘችው ነገር ወቅታው ከቦታው አመለጠች። ይሁን እንጂ የወንጀል ምርመራው የተጀመረው ሰውየው ህይወቱ አልፎ ከተገኘ በኋላ ነበር። ፖሊስ ሬሃንን በዋና ተጠርጣሪነት በቁጥጥር ስር አዋላት። እሷም የተፈጠረውን እውነታ ማለትም ድርጊቱን የፈጸመችው ራሷን ከጥቃት ለመከላከል መሆኑን በዝርዝር አስረዳች። ሆኖም ግን የሟቹ ስልጣንና ተጽዕኖ ከፍተኛ በመሆኑ የሬሃን መከላከያ በበቂ ሁኔታ ተቀባይነት ሳያገኝ ቀረ። በ4 ደረጃዎች የዘለቀው አስቸጋሪ የፍርድ ሂደት ካለቀ በኋላ ፍርድ ቤቱ የሞት ቅጣት ወሰነባት። ፍርዱ ከመፈጸሙ በፊት የመጨረሻ ቃሏን እንድትናገር እድል ተሰጣት። እሷ ግን ከመናገር ይልቅ በጽሁፍ ማስፈርም መረጠች። ለእናቷ የጻፈችው ልብ የሚነካ ደብዳቤ በኋላ ላይ በሀገሪቱ ጋዜጦች ላይ ታትሞ የብዙዎች ልብ ሰብሯል። ደብዳቤዋ ላይ እንዲህ ስትል አስፍራ ነበር። ውድ እማዬ፣ አሁን በእኔና በምድር ህይወቴ መካከል የሚቀሩኝ ጥቂት ሰከንዶች ብቻ ናቸው። በዚያች አስከፊ ምሽት መሞት የነበረብኝ እኔ ነበርኩ። አስክሬኔም የሆነ ቦታ ተጥሎ እናንተ በሐዘን ትደቁ ነበር። እኛ ደግሞ ስልጣንና ገንዘብ ስለሌለን ፍትህ ፍለጋ የምናደርገው ትግል ፍሬ ሳይኖረው ይቀር ነበር። ነገር ግን ፈጣሪ ረድቶኛል። ጥቃት ሊሰነዘርብኝ የነበረውን ሰው መክቼዋለሁ። አሁን የሞት ጽዋዬን ለመቀበል ከፊት ቆሜያለሁ። እማዬ፣ ከአንቺ የምፈልገው አንድ የመጨረሻ ውለታ ብቻ ነው። አካሌ በምድር ውስጥ ዝም ብሎ እንዲበሰብስ አልፈልግም። ከሞት ከደቂቃዎች በኋላ ልቤን፣ ኩላሊቴንና አይኖችን ማየትና መኖር ለሚፈልጉ ህሙማኖች በነፃ እንዲለገስልኝ አድርጊ። አይኔ ብርሃን ለናፈቃቸው ሰው እንዲሰጥ፣ ሌላውም አካሌ ለሌሎች እንዲያድን እፈልጋለሁ። እውነቱን እኔና አንቺ እናውቀዋለን። ደህና ሁኚ። ይህ የሬሃኒ የመጨረሻ መልእክት በሞት አፋፍ ላይ ሆናም እንኳን ለሌሎች ህይወትን ለመስጠት የነበራትን ጥልቅ ፍላጎት የሚያሳይ ነበር። ሁለተኛው ታሪካችን ደግሞ ወጣቱ ናፖሊዮን ቢንዝ ላይ ያተኩራል። ናፖሊዮን ገና በወጣትነት እድሜው የአንድን የ63 ዓመት አዛውንት ህይወት በመቅጠፍና መኪናቸውን በመዝረፍ ወንጀል ተከሶ የሞት ፍርድ ተበይኖበት ነበር። ፍርዱ ሊፈጸም ደቂቃዎች ሲቀሩት የ25 ዓመቱ ናፖሊዮን የተናገረው ንግግር በጥልቅ ጸጸትና ለቀሪው ትውልድ በሚያስተምር መልእክት የተሞላ ነበር። ከናፖሊዮን አንደበት የተሰማው ቃል እንዲህ የሚል ነበር። የፈጸምኩት ወንጀል ፍጹም ስህተትና ትርጉም የለሽ እንደነበር አውቃለሁ። ነገር ግን ዛሬ እዚህ የቆምኩት እኔ ያንን ጥፋት የፈጸመው ግለሰብ አይደለሁም። ሙሉ በሙሉ ተለውጫለሁ። አሁን ባለው የፍትህ ስርዓት ውስጥ ግን ለሰዎች ሁለተኛ እድል መሰጠት የሚባል ነገር እንደሌለ በተግባር እያየሁ ነው። እኛ ማህበረሰቡ ግድያ ስህተት ነው እያን በቅጣት ስም መልሰን ሰዎችን እንገድላለን። እኔ ዛሬ ሞታለሁ፣ ነገር ግን ጥያቄ ለኔ አይደለም።
እዚህ እስር ቤት ውስጥ ከእኔ ጋር ቀናቸውን የሚጠባበቁ ብዙ ወጣቶች አሉ። በመጥፎ ስሜት ተገፋፍተው ስህተት ውስጥ የገቡ ነገር ግን አሁን መለወጥ የሚፈልጉ መልካም ሰዎች አሉ። እባካችሁ ለነሱ ሁለተኛ እድል ስጧቸው። ሞት ስህተትን ለማረም የሚቻልበት መንገድ ሙሉ በሙሉ ይዘጋል። እኔ ጨርሻለሁ የሚል ነበር። ናፖሊዮን ወንጀል ሁልጊዜም ዋጋ እንደሚያስከፍልና የሰው ልጅ ከመሞቱ በፊት ስህተቱን ለማረም የሚፈልገውን የውስጥ ጸጸት ለመግለጽ አስመስክሮ አልፏል። በሶስተኛ ደረጃ የምናገኘው ሄነሪ ፖርተር የተባለውን ግለሰብ ነው። በ1985 ዓመተ ምህረት የአንድን የፖሊስ መኮንን ሕይወት በማጥፋት ወንጀል የተከሰሰው ሄነሪ ድርጊቱን የፈጸመው ፖሊሱ ቀድሞ ተኩስ ስለከፈተበት ራሱን ለመከላከል እንደነበር በጽኑ ይከራከር ነበር። በ43 ዓመቱ የሞት ፍርድ የተፈጸመበት ሄነሪ ወደ ኤሌክትሪክ ወንበሩ ከማምራቱ በፊት የሚከተለውን ጠንካራ መልእክት አስተላልፎ ነበር። አሁን ሕይወቴ ሊያልፍ ነው፣ ነገር ግን ዓለም እንዲያውቅልኝ የምፈልገው እውነት አለ። እኔ በፍጹም ቀድሜ አልተኮስኩበትም። ራሴን የመከላከል መብቴን ነው የተጠቀምኩት። ነገር ግን እኔ የሜክሲኮ ተወላጅ በመሆኔና ሞተው ሰው ደግሞ ፖሊስ በመሆኑ ብቻ እዚህ ቦታ እንድቆም ተደርጊያለሁ። በዚህ ስርዓት ውስጥ የአናሳ ማህበረሰብ ህይወት እኩል ዋጋ የለውም። ማንንም ላይ ያለ ምክንያት ጥቃት አልሰነዘርኩም። እናንተ ይህንን ፍትህ ትሉታላችሁ፣ እኔ ግን ይህንን ስርዓት ሌላ የወንጀል ስብስብ አድርጌ ነው የምመለከተው። ይህንን የምናገረው ከመሬት ወይም ከበቀል ስሜት ተነስቼ አይደለም። በሰከንዶች ውስጥ ወደ ፈጣሪ የሚሄደው ሰው ስለሆንኩ እውነቱን መናገር ስላለብኝ እንጂ ፈጣሪ ጥፋቴን ይቅር እንደሚለኝ አምናለሁ። አሁን ዝግጁ ነኝ። ሄነሪ ግን በሁሉም ላይ እኩል መተግበር እንዳለበትና ፍትህ ከአድሎ የጠራ መሆን እንደሚገባ በመጠቆም የመጨረሻውን ጉዞ አድርጓል። አራተኛ የምንመለከተው የካርል ቻምበርሊንን ታሪክ ነው። ካርል በ2009 ዓመተ ምህረት በአንድ የ30 ዓመት ጎረቤቱ ላይ አስነዋሪ ጥቃት በመፈጸምና ህይወቱን በማጥፋት ወንጀል ጥፋተኛ ተብሎ የተፈረደበት ግለሰብ ነበር። ፍርዱ ሊፈጸም ጥቂት ደቂቃዎች ሲቀሩት ካርል ያደረገው ንግግር ሙሉ በሙሉ ጥፋቱን ያመነና የበደላቸውን ቤተሰቦች ይቅርታ የጠየቀበት ነበር። ቃላቱም እንዲህ ነበሩ። የእኔ እውነተኛ ሞት መረው ዛሬ አይደለም። ያጠፋሁትን ንጹህ ህይወትና በቤተሰቦቹ ላይ ያደረስኩትን ስቃይ ማሰብ ከጀመርኩበት ቀን ጀምሮ እኔ ቀስ በቀስ እየሞትኩ ነበር። ምን ያህል እንደተጸጸትኩ በቃላት መግለጽ አልችልም። የሰራሁት ወንጀል እጅግ አሰቃቂ ስለሆነ ከአንድ ጊዜ በላይ እንድሞት ብታደርጉኝ እንኳ ይገባኛል። ይህ ቅጣት ለእኔ ተገቢ ነው፣ በደስታ እቀበለዋለሁ። ነገር ግን ሁላችሁም ከልቤ እንደተጸጸትኩ እንድታውቁልኝ እፈልጋለሁ። አሁን ወደ ፍጻሜ እሄዳለሁ። ካርል የሰው ልጅ ምንም ያህል ከባድ ጥፋት ቢፈጽም የህሊና ጸጸት ከምንም በላይ ከባድ ቅጣት መሆኑን አሳይቶ አልፏል። ክቡራንና ክቡራን የቻናላችን ቤተሰቦች እነዚህ አራት ታሪኮች እንደሚያሳዩን የሰው ልጅ ከመሞቱ በፊት የሚናገራቸው ቃላት የህይወቱን ትልቁን ትርጉም፣ የጸጸትን ጥልቀትና የእውነታን ዋጋ የሚያሳዩ ናቸው። እያንዳንዱ ታሪክ ለእኛ ለህያዋን ትልቅ ማስተማሪያን ጥሎ አልፏል። የዛሬው ቪዲዮ ካስተማራችሁና ከወደዳችሁት ላይክ ማድረጋችሁን አትርሱ። ከነዚህ አራት ታሪኮች ውስጥ የእናንተ ልብ ይበልጥ የነካው የትኛው እንደሆነ በኮሜንት መስጫው ላይ ያካፍሉን። ለዛሬ እዚህ ጋር አበቃን። ቸር ቆዩልን።